ይኸውልህ ተሳስተህ ከሆነ ግን ተመሳስላብህ ከሆነ እገልሃለሁ። ዮኒ ምንሽ ነው? እሱማ ሄሎ ኦኬ እሺ በጣም የረሱት ሚቲንግ ነበረ ደርሼ ስመጣ ላግኝሽ እሺ ይቻላል ደውልኝ እንዴ ዮኒ በሰላም ነው ስደውልልኝ እኮ በጣም ደነገጥ ሱራ ለምን መሰለኝ ደወልኩልህ ናፍቆት ምን እንደምታስባት አይነት ሴት አይደለች ማለትም የረጅም ጊዜ ፍቅረኛዬ ናት የምርህን ነው ዮኒ አም ሶሪ በጣም አስዌርቱ ጋር ደኔ ምንም አውቀው ነገር የለም አውቃለሁ ሱሬ አንተማ ምን አረከኝ ግን ሱሬ አንድ ነገር አስቤያለሁ ታግዘኛለህ አንተ አግዛለሁ የሆነ ነገርማ ማድረግ አለብህ ምን መሰለህ ሱሬ ሄሎ ናፍቆት የት ነሽ? አራቅሽ እንዴ? እዚሁ ከቤት እየወጣው ነው ሱሪ። አይ ላውራሽ ፈልጌ ነበር። ቅድም የቆምኩበት ቦታ ላይ ነኝ። መምጣት ትችያለሽ? አዎ ይቻላል። ብለኸኝ ነው? መጣውሽ። ብዙ አቆየው እንዴ? አይ ብዙ አልቆምኩም። አንድ ነገር አስቤ ላውራሽ ፈልጌ ነበር። ምንድነው? ምን አስበህ ነው? በቅርቡ አሜሪካ መሄድ አይቀርም እና ላንቺ ፕሮሰስ ላደርግልሽ ፈልጌ ነበር አብረን እንድንሄድ። እኔ አላምንም። ህልሜ ሆኖ ነው ማለት እኮ ነው። ወይኔ ታዲያ በጣም ነው የማመሰግነው። እሺ ችግር የለውም። ከዛ በፊት ግን ዮኒ ምንሽ እንደሆነ እንኳን አልነገርሽኝም። ዮኒማ እዚህ ሰፈር ስገባ ያለማመደኝ እሱ ነው። በጣም ነው የሚያሳዝነው። ለዛ ነው ለርቀው ማልፈልገው። አይገርምም? እኔ ግን ዮኒ የረጅም ዓመት ፍቅረኛሽ እንደሆነ ነው የሰማሁት። እዚህ ሰፈር ደግሞ ወሬያቸው ያለ በቃ ሰው አብሮ ከታየ ፍቅረኛ ነው ማለት ነው። ውይ እዚህ ሰፈር አትዋሺ። አብሮ አደጊ እንደዚህ ሲጎዳ ማየት አልፈልግም። ሁሉንም ነገር ነግረዋለሁ። ብትነግረው ከኔና ካንተ ማንን የሚያምን ይመስላል? ፍቅረኛዬ እንደሆነ እየነገርኩ እንዳስቸገርከኝ ብነግረው ነው የሚያምን አይመስልም? እንደውም አሁን ደውዬ ነግረዋለሁ። በመደወል አትድከሚ። ይኸው እዚህ ተነግረዋለሽ። ይኸውልህ ፍቅር ምን መሰለህ እሱ ማለቴ አትድከሚ። ሁሉንም ነገር ሰምቼዋለሁ። አንቺ ማለት ከፍቅር ይልቅ ገንዘብን ከእምነት ይልቅ ክህደትን መርጠሻል። ለዛም መጨረሻሽ እንዲሆነ ቻው ሱሬ እንሂድ። ልባናልሽም እንጂ ዓለምም ጌታውን ወንበዴ ሲያረገው ግርግም መወለዱን የነጠበ ጨርቁን ኃጢአት አርጎበት ነው።
ነው።